ሰበር ዜና ደቡብ አፍሪካ ከቡድን 20 እንድትወጣ እንደሚፈልጉ ትራምፕ ገለጹ። በዜናችን የምንመለከተው ጉዳይ ይሆናል። በሌላኛው ዜናችን የአሜሪካው ፕሬዝዳንት አውሮፕላን ወደሚያርፍበት የአየር ኃይል ሰፈር በተላከ ጥቅል በርካቶች ታመሙ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 መውጣት አለባት ብለው እንደሚያምኑ ገለጹ። ደቡብ አፍሪካ የቡድን 20 ጉባኤን ለማስተናገድ ዝግጅት እያደረገች ባለችበት ወቅት ነው ትራምፕ ይህን ያሉት። የደቡብ አፍሪካ መንግስት ቃል አቀባይ ቪንሰንት ማጓኒያ በበኩላቸው ሀገራቸው የቡድን 20 ጉባኤን በተሳካ ሁኔታ እንደምታስተናግድ ገልጸዋል። በያዝነው ወር መጨረሻ ላይ የዓለም ትልቅ ምጣኔ ሀብት ያላቸው ሀገራት በጆሃንስበርግ ይገናኛሉ። ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዝዳንት ጄዲ ቫንስ እንደሚልኩ ገልጸዋል። ከደቡብ አፍሪካ ቀጥላ ጉባኤውን የምታዘጋጀው አሜሪካ ናት። ደቡብ አፍሪካ የቡድኑ አባል መሆን የለባትም፣ በአገሪቱ አስከፊ ነገር እየሆነ ነው፣ አገሬን ወክዬ እዛ አልገኝም ብለዋል ትራምፕ። የደቡብ አፍሪካ መንግስት ለትራምፕ አስተያየት በይፋ ምላሽ አልሰጠም። ባለፈው ሳምንት አሜሪካ ከነጭ አፍሪካኖች ለሚቀርቡ የስደተኝነት ጥያቄዎች ቅድሚያ ለመስጠት መወሰኗን ደቡብ አፍሪካ መቃወሟ ይታወሳል። በደቡብ አፍሪካ ነጮች ላይ የዘር ማጥፋት ተፈጽሟል የሚለው የአሜሪካ ክስ በሰፊው ውድቅ የተደረገና ታማኒ ማስረጃ የሚጎድለው መሆኑን መንግስት ገልጿል። የደቡብ አፍሪካ የወንጀል አሃዝ ነጮች ከሌሎች ደቡብ አፍሪካውያን በተለየ ኢላማ መደረጋቸውን አያሳይም ሲሉም ገልጸዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ልዩ ሁኔታዎች በሚያጋጥሙበት ጊዜ መንግስት ያለ ካሳ መሬት መውሰድ እንዲችል የሚፈቅድ ሕግ አጽድቀው ነበርም ብለዋል። ይህንን ተከትሎም ትራምፕ በ2025 መባቻ ላይ በብዛት የደችና የፈረንሳይ ዝርያ ላላቸው የደቡብ አፍሪካ ነጮች የስደተኝነት መብት አቅርበው ነበር። የእስያን የፋይናንስ ቀውስ ተከትሎ እንደ አውሮፓውያን አቆጣጠር በ1999 የተመሰረተው ቡድን 20 የመጀመሪያ ጉባኤውን ያደረገው በ2008 ዓ.ም ነው። የቡድን 20 አባል ሀገራት መሪዎች በየዓመቱ ጉባኤ ያካሂዳሉ። በጉባኤው የአውሮፓ ህብረትና የአፍሪካ ህብረት ተወካዮችም ይገኛሉም ብለዋል። የቡድን 20 አባል ሀገራት መሪዎች በየዓመቱ ጉባኤ የሚያካሂዱ ሲሆን በጉባኤው የአውሮፓ ህብረትና የአፍሪካ ህብረት ተወካዮች ይገኛሉ። በዓለም ላይ ያለው የምጣኔ ሀብት ችግርና ሀገራቱ የገጠማቸውን ፈተና በተመለከተ ውይይት ያደርጋሉም ብለዋል። በዓለም ላይ ያለው የምጣኔ ሀብት ችግርና ሀገራቱ የገጠማቸውን ፈተና በተመለከተ ውይይት ያደርጋሉ። አንድን ሀገር ከቡድን 20 ማስወጣት የሚቻልበት መደበኛ አሰራር የለም። ቡድኑ ህጋዊ መዋቅር ወይም የሀገራት ፊርማ ስምምነት የለውም። የቡድኑ አባላት የተሰባሰቡት ኢመደበኛ በሆነ መንገድ ተስማምተው ነው። ፎሬን ፖሊሲ ሴንተር በተባለው ቲንክ ታንክ የሚሰሩት ዶክተር አንድሪው ጋዋትሮፕ እንዳሉት አንድ ሀገር ከቡድን 20 ተባረዋል የሚባለው በጉባኤዎች እንዳይሳተፍ ሲደረግ ነው። የቡድን 20 ጉባኤን የሚያዘጋጅ ሀገር አንድን ሀገር ካልጋበዘ ያልተጋበዘው ሀገር ተባረዋል ብለን እንወስዳለን ሲሉ አብራርተዋል። የቡድኑ አባል ሀገራት እንዲህ ያለ ውሳኔ ላይ የሚደርሱበት እድል ጠባብ እንደሆነ ባለሙያው አስረድተዋል። በቻተማ ውስጥ ተመራማሪ የሆኑት ክሪስ ቫንዶም በበኩላቸው አሜሪካ በቡድን 20 እንደ አዋኪ የተቆጠረችባቸው አጋጣሚዎች አሉም ብለዋል። አሜሪካ የቡድኑ አባል መሆኗ ተጠቃሚ እንደሚያደርጋትም ይገልጻሉ። የአውሮፓ ህብረት ለደቡብ አፍሪካ የገንዘብ ድጋፍ ይሰጣል። ቻይናም የደቡብ አፍሪካን ከቡድኑ መውጣት አትደግፍም ብለዋል። ቡድኑ 8 አባል ሀገራት ባሉት ወቅት እንደ አውሮፓውያን አቆጣጠር በ2014 ሩሲያ ክሬሚያን በመጠቅለሏ ምክንያት ከአባልነት ማስወጣቱ ይታወሳል። አሁን ግን ሩሲያ የቡድን 20 አባል ሀገር ናት። ጉባኤውን የሚያስተናግድ ሀገር የውይይት ነጥቦችን የማዘጋጀት ሚና አለው። ደቡብ አፍሪካ ዘንድሮ የጉባኤው መሪ ቃል ያደረገችው ትብብር፣ እኩልነትና ዘላቂነት መሆኑን የመንግስት ቃል አቀባይ ገልጸዋል። ከዘር መድሎና ክፍፍል በመውጣት ወደ ዲሞክራሲ ያደረግነውን ሽግግር መነሻ አድርገን የቡድን 20 ጉባኤ ላይ ስለ ትብብርና እኩልነት እንወያያለን ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ ዋን ወደሚቆምበት የአየር ኃይል ጦር ሰፈር የተላከ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰዎች መታመማቸውን ገለጸ። በዋሽንግተን ዲሲ አቅራቢያ በሜሪላንድ የሚገኘው የጥምር ኃይሉ አንድ ጦር ሰፈር ቃል አቀባይ ጥቅሉ የተከፈተበትን ህንፃ ሰራተኞች ለቀው እንዲወጡ መደረጉንና የታመሙት የሕክምና ክትትል ከተደረገላቸው በኋላ እንደተሻላቸው ተናግረዋል።
ሲኤንኤን ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት የያዘ እንደነበር፣ ስማቸውን ያልተገለጸና በጉዳዩ ላይ የሚደረገው ምርመራ በቅርበት የሚከታተሉ ያላቸውን ግለሰብ ጠቅሶ ዘግቧል። የአየር ኃይል ጦር ሰፈሩ የአሜሪካው ፕሬዝዳንት አውሮፕላንና ሰራተኞች የሚቀመጡበት ሲሆን ብዙ ጊዜ ፕሬዝዳንቱ ወደ ተለያዩ ሀገራት ጉዞ ሲያደርጉ የሚነሱት ከዚሁ የአየር ኃይል የጦር ሰፈር ነው። የጂቢኤ ቃል አቀባይ ምንነቱ ያልታወቀው ጥቅል የተከፈተበትና ከእርሱ ጋር የተገናኘ ሌላ ህንፃ ለጥንቃቄ በሚል ሰራተኞች ለቀው እንዲወጡ መደረጉን ገልጸዋል። አያይዘውም ወደ አካባቢው የአደጋ ጊዜ ሰራተኞች የተሰማሩ ሲሆን ስጋት የሚሆን ምንም ነገር እንደሌለ በማሳወቃቸው መደበኛ ስራ ተጀምሯል፣ ምርመራ እየተካሄደ ነውም ብለዋል። ሲኤንኤን እስካሁን ድረስ በተደረጉ ምርመራዎች ምን አይነት አደጋ የሚያስከትል ነገር አልተገኘም ብለዋል። በጥቅሉ ውስጥ የነበረውን ዱቄት ምንነት ለማወቅ በአደገኛ ንጥረ ነገሮች ዙሪያ የሚሰራ ቡድን የመጀመሪያ ምርመራ ማድረጉን ሮይተርስ የዜና ወኪል ዘግቧል። ነገር ግን በቡድኑ የተደረገው የምርመራ ውጤት በጥቅሉ ውስጥ ያለው ይዘት በሰው ላይ ጉዳት የሚያደርስ ነገር እንዳልሆነ አመልክቷል። የሚደረጉ ተጨማሪ ምርመራዎች ግን አሁንም እንደቀጠሉ ናቸው ተብሏል። መርማሪዎች ከጥቅሉ ጋር አብሮ የመጣ የፖለቲካ ፕሮፓጋንዳ ጽሑፍን እየፈተሹ መሆኑ ተገልጿል። የታሸገውን ጥቅል የከፈቱት ሰዎች ያጋጠማቸው ሕመም ምንነትና ምን ያህል ጉዳት እንዳጋጠማቸው እስካሁን ግልጽ አይደለም። ወታደራዊው አየር ማረፊያ የሚገኘው ከዋሽንግተን አቅራቢያ በመሆኑ የተነሳ የአገሪቱ ፕሬዝዳንቶች አውሮፕላን የሆነው ኤርፎርስ ዋን የሚነሳውና የሚያርፈው ከዚሁ ነውም ተብሏል። ይህ የአሜሪካው ፕሬዝዳንት ግዙፍ አውሮፕላን የመነሻ ማዕከል የሆነው የአየር ማረፊያ የአንድሩ አየር ኃይል ሰፈርን እና የባህር ኃይል የአየር ምድብን በማዋሃድ በአውሮፓውያኑ 2009 ነበር አንድሩ የአየር ኃይል ሰፈር በሚል የተዋቀረው። ይህ የአሜሪካ አየር ኃይልና ባህር ኃይል የጥምር ማዕከል የሆነው አንድሩ ጦር ሰፈር ስያሜውን ያገኘው በሁለተኛው የዓለም ጦርነት ወቅት አውሮፓ ውስጥ የአሜሪካን ጦር ኃይሎች አዛዥ ከነበሩት ከሌተናንት ጄኔራል ፍራንክ ማስክዌል አንድሩ ነው።